ሰላም ውድ የስታር ቮይጅ ቤተሰቦች እንዴት ከርማችኋል? ዛሬም በተወዳጅ ሌላ ቪዲዮአችን መጥተናል። አብራችሁን ቆዩ። በዛሬው ቪዲዮአችን የጄሚናይ ወንዶች ባህሪያትን ጥቆማ ለሴቶች እንሰጣለን። አብራችሁን ቆዩ። በጄሚናይ ኮከብ የተወለዱ ሰዎች ከግንቦት 14 እስከ ሰኔ 14 ያሉ ናቸው። ወደ ቪዲዮ። ጄሚናይ ወንድን ማፍቀር ለጊዜው ሞቅ ያለ የኑሮ ዋስትና የማግኘት ጥሩ ስሜት ያላብስሻል። በፈለግሽው ጊዜ ሁሉ አጠገብሽ የሚገኝልሽ ጓደኛ አግኝተሽ የብቸኝነትን ሕይወትሽን ያበቃ ይመስልሽና ገነት የገባሽ ያህል ይሰማሻል። ጭንቀትሽ ሁሉ ይጠፋል። ከጄሚናይ ወንድ ጋር ፍቅር ሲጀማምር የሚሰማሽ ስሜት ይሄው ነው። ከዛን ደብዛው ይጠፋል። ስታጨው ጠፋብኝ ብለሽ ፍለጋ አትሄጂ። ሊሄድ ሲነሳም አትሂድብኝ ብለሽ በከንቱ አትወድውጪው። የሚበጅሽ አደብ የለሽ የማይጨበጥ ጸባዩን ፈጥኖ መገንዘብ ነው። የጄሚናይ መንታነት ሙሉ ለሙሉ ሁለት የተለያዩ ስብዕናዎችን በአንድነት ያጣመረ ነው። ሶስትነትን አልፎም አራትዮሽን ያነባበረ ጄሚናይም ሊያጋጥምሽ ስለሚችል በዚህ ጊዜ ከአንዱ ጄሚናይ ጋር ሆነሽ በብዙ ሰዎች የተከበብሽ መስሎ ሊሰማሽ ይችላል። መልከ ቀናዎችን ይወዳል። የአነጋገር ለዛው ውክክ ያደርጋል። ቀልዱ አይጠገብም። ሙገሳው ልብን ያሞቃል። እሱነቱ ለሰዎች ሲያስተዋውቅ ለመጀመሪያ ጊዜ ካየሽው ለመጠርጠር እድል አይኖርሽም። እጅግ አስገራሚ፣ እጅግ አስደናቂ፣ አስደሳች፣ እጅግ አዋቂ ሰው ዛሬ ገና አገኘው ብለሽ እንድትደመም ያደርግሻል። ከሱ ጋር ከመሆንሽ በፊት ግን የሚያጋጥምሽን የኑሮ ውጣ ውረድ ለመጋፈጥ መቻልሽን በቅድሚያ ያረጋግጥ። ጠፍቶ ከሳምንት በኋላ ከተፊልና በአሽሙር ተሞልቶ ነጭናጫና ብስጩ ሆኖ ከመሬት ተነስቶ የነቀፌታ ናዳ ያወርድብሻል። አሊያም አኩርፎሽ በሐሳብ ርቆ ይሄዳል። ምን እንደነ መጠየቁ ፋይዳ አይለውም። በቂ መልስ መች ታገኝና ይህ በመሰለ ገጠመኝ ውስጥ ለማለፍ ከቻልሽ ጄሚናይ ፍቅረኛሽ ቤተ ኪነ ጥበቦችን፣ ቲያትር ቤቶች፣ ሙዚየሞችን፣ ኦፔራዎችን እያስጎበኘ በላቀ እውቀትና በሰፊ የዝንባሌ መስኮቶች ልብሽን ጠልፎ የምታሳልፊያቸው ጥሩ ቀናት ይኖርሻል። ጄሚናይ ወንድ እንቆቅልሽና ሚስጥር ነው። ነገር ግን ብልህ ቁማርተኞች ከመዋረዳቸው በፊት ቢሸነፉ የሚከፍሉትን ዋጋ እንደሚያስቡት ሁሉ አንቺም አስቀድመሽ እንዲሁ ብታደርጊ ሳይበጅሽ አይቀርም። ሁል ጊዜ በጉጉት ልቡን ስቀይለት እንጂ በአንድ ጊዜ አጥግበሽ አታሰልችው። በዚህ መንገድ የጄሚናይ ፍቅረኛሽ የፍቅር ኪነት ልዩ ነው የሚሆነው። አንቺም አብረሽው ተለወጪ እንጂ ተለዋዋጭነቱን አትቃወሚበት። እንደሱ በህይወት ተደሳችና ንቁ ሁኚ። አለበለዚያ ፍቅራችሁ አጉቶለታል ማለት ነው። ጄሚናይ ከምንም በላይ የአእምሮ ግጥሙን ይፈልጋል። ሪያሊስት ነው። አእምሮውን የሚፈታተኑ ነገሮች ያለመልሙታል። ጄሚናዮች ነባር ጓደኞቻቸውን በአዳዲስ ይተካሉ። ልበቢሶች ሆነው ሳይሆን የራሳቸው ባህሪ ያለማቋረጥ ስለሚናወጥ፣ ስለሚጋጭና ስለሚለዋወጥ ነው። በየወቅቱ ለሚያቆጠቆጠው ፍላጎታቸው የሚመጥኑ ቢጤዎቻቸውን መሻት ምንም ስህተት የለበትም ለሱ። ከሰዎች ጋር መሆንን ስለሚወዱ ረጅም ብቸኝነትን ይጠላሉ። ከመጥላትም አልፈው ይፈሩታል። ከማናቸው ነገር ሁለት ነው የሚወዱት። 2 ዲግሪ፣ 2 ስራ፣ 2 ለማዳ እንስሳ፣ 2 ሲመላጫ፣ 2 ምኞት፣ ምንም አይነት ማለት ነው። የጄሚናይ አእምሮ የሰዎችን ድብቅ አስተሳሰብ የማንበብ ችሎታ አለው። ሴቶች በአካባቢው ካሉ ያወራቸዋል፣ ያስቃቸዋል፣ ይጋብዛቸውም ይሆናል። ይህ ማለት ግን ይማግጣል ማለት አይደለም። በግልጽ አለሌ የሆኑ ጄሚናዮች መኖራቸውም እውን ነው። ቢሆንም ምክንያት ይኖራቸዋል። ማንም ሰው ጄሚናይን ሊያፍነውና ሊጨቁነው ከሞከረ ጄሚናይ እንደ ነፋስ የማይጨበጥ ነው የሚሆነው።
ውድ የስታር ቮይጅ ተከታዮች የዛሬው ቪዲዮአችን ይህን ይመስላል። ቪዲዮአችንን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። ሰላም።